አንተ ላለመሆኑ ዋህብያ ደህና ለመሆኑ ከፍተ ማሳየት እስኪ ተባል አሳይሽ። የተናገረ ሰው ማስረጃ ይጠየቃል። ዋህብያ ማለት የሙሐመድ አብዱልዋሃብ ተከታይ ነው ካልክ እሱን አውጥተህ አሳየን። እሺ አንተ ሱፊያቶችን ልጠላበት የቻልከው ለምንድን ነው? ሙስሊም ኢትዮጵያዎችን ሙስሊም ወንድሞችን ወደፊት አዘላቂ የሆኑት ሰዎች ልጠላ የቻልከው በምን ምክንያት ነው? ትመልስልኛለህ? እሺ አንተ ማስረጃ ምን እሰጥሃለሁ? ይሄ እኮ ማስረጃ የለውም። ማስረጃ 24 ሰዓት ስራ እያየን አይደል? እንዲህ በሰላም ናቸው። ስለዚህ ማስረጃ ስለሌለው ነገር ላይ ሰዎች ተናግረው ለምን ተከተልካቸው? ለምን ሰማቸው? አንተ ሙስሊም ከሆንክ ሙስሊም ያለ ማስረጃ ማንኛውንም ነገር አይቀበልም እኮ። አላህ በቁርአን ላይ ሲናገር ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ሙሐመድ ይላል። ይህ ትውልድ የነቢ ሰለላሁ ዐለይሂ ወሰለም ትውልድ ያለ ማስረጃ ሰዎችን በፍጹም አይቀበልም። ወሃቢያ ማለት እንዲህ ማለት ነው ሲሉህ ጊዜ የት አለ ማስረጃው? እስኪ ማነው ሙሐመድ ብን አብዱልዋሃብ ብለህ ለምን አልጠይቃቸው? እሺ አንዱን ሀርፍ ለምንድን ነው ሀያ ተዊል እያለው እናንተ አለ ተዊል የምትፈስሩት እንትን የምትሉት? የትኛው አልአርሽ እስተዋ አላሁም ምሳሌሽ ስለምንድን ነው የሚገልጸው? በጣም ጥሩ። አልረሕማኑ አለልአርሽ እስተዋ የሚለውና እሱን ቡኻሪ ላይ እንዴት ተብሎ እንደተፈሰረ አይተሃል? አላየህም? ቡኻሪን ትቀበላለህ አይደለ? እቀበላለሁ። ሙጃሂድን ታውቀዋለህ? ሙጃሂድን አውቀዋለሁ፣ ግን የእናንተ ሙጃሂድ ደግሞ ለብቻ ስለወጣ እንዴት ብዬ የእናንተ ሙጃሂድ አውቀዋለሁ? የእኛ ሙጃሂድ ማን ነው? ያንተ የምታውቀው ሙጃሂድ ማን ነው? እስኪ ንገረኝ። 24 ሰዓት ሙጃሂድ ነው እያልክ ስታወጣ ነው የምትለው። እንዴት ብዬ አውቀዋለሁ? ሙጃሂድ የሰው ማን ነው? ሙጃሂድ ዋህብያ እኮ የማያወጣው ነገር እኮ የለም። ምን ይሄ ብቻ ይገርምሃል። ሰዓት የለኝም ይህን ያህል። እሺ ንገረኝ። ሙጃሂድ ማለት የአብዱላህ ብን አባስ ተማሪ ነው። አርሽ በላይ ነው ብሎ ቃል በቃል ይናገራል። ምን ታዲያ እሱ ሰለፊይ ነው? ሰለፊ ባሉት ነው እኮ እኛ የምንመራው። 4 ሰለፊዮች ባላሉት እኮ ያመከተል ቢድዓ ነው። ስለዚህ ስንት ከዛ የወጣ ማን አላለ? እኔ ሙጃሂድን አትቀበለውም? የእብኑ አባስ ተማሪ ነው። ቡኻሪ ላይ ተቀምጧል። ቡኻሪን አትቀበልም? ላሳያ ወጥቼ ማስረጃ ነገርኩህ እኮ 4 ኸሊፋዎች በእንትን ብለው ተሆነ ችግር የለም እቀበላለሁ። ከዛ የተቀረ ቢድዓ ነው። ገብቶሃል አይደለም? እሺ አብዱላህ ብን አባስ ስለዚህ የተናገረው ቢድዓ ነው ማለት ነው። የምትረዳው ነገር ማለት ነው። አያው ተነሱ ውጭ ተሆነ ቢድዓ ነው ብዬ ነው የማምነው እኔ። ከነማን? ከ4 ኸሊፋዎች ውጭ? አዎ አብዱላህ ብን አባስ ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሃባ እኮ ነው። ከእርሱ ነው ይሄን ተርጉም የተማሩት እነዚህ ሰሃቦች። ነቢ ሰለላሁ ዐለይሂ ወሰለም ስለ አብዱላህ ብን አባስ ሲናገሩ ምን አሉ መሰለህ? አላሁመ ዐሊምሁ ተእዊል፣ አምላክ አላህ ሆይ የቁርአንን ፍች ለዚህ ሶሐባ አሳውቅልኝ ብለው ለምነውለታል። የነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ደግሞ ተቀባይ እንደሆነ ታውቃለህ። ነቢ ሰለላሁ ዐለይሂ ወሰለም ይህንን ዱዓ ያደረጉለት አካል አብዱላህ ብን አባስ ያስተማራቸው ተማሪዎች ምን አሉ? አለ ወርተፈዐሉ፣ አላህ ከዓርሽ በላይ ነው፣ ከዓርሽ በላይ ከፍ ብሏል ብለው ፈሰሩ። ይሄ ቡኻሪ አስቀምጦታል። ቡኻሪ አምነውበት። አንተ ቡኻሪን አትቀበለውም? እሺ በቃ ይሄ እኮ ማለት ያው እንደሱ በቃ ቦታ አለው። በቃ ሁሉ ነገር ያው ሰው ይመስላል እኮ ነው። ታዲያ ማዚ መስለም እኮ ነው። ወደ እሱ እንመጣለን። ችግር የለውም። ብቻ አንተ ቡኻሪን ትቀበላለህ ወይ? ኢብኑ አባስን ትቀበላለህ ወይ? ሷሐቦችና ታቢዒዎች? እኔ ወንድሜ ማለት ያው አንተም እንግዲህ አይተዋል ኪታቡን። ያው ታራቶች ኸሊፋ የተቀረ ቢድዓ ነው። ቢድዓ እንዴት ብዬ እቀበላለሁ ስታስበው? እሺ ስለዚህ ቡኻሪ ተሳስተዋል ማለት ነው? አዎ ከዛ ውጭ ተሆነ ተሳስተዋል ነው የምለው በነፍሴ ማለት ነው። በአንተ ምን ብለው ነው ያመኑት እነሱ? እሺ እስኪ ወደ አንተ ልምጣ። ምን ብለው ነው ያመኑት? እነሱ በቃ ሌላ ሰው ቢድዓ ታቢ ምናምን ይሄን ብሎ ታለ ያው እነሱ ታላሉ ያው በእነሱ አላመኑም። ያው የእነሱ ስላላመኑ የእነሱ መከተል አልችልም። ገባህ? ማነው እነሱ ተከተል ያለች? ማነው ከእነሱ ውጭ ያለው ቢድዓ ነው ብሎ የነገረ? ከየት ነው ያገኘ?
አንተ አለ አይደል እንደ የእኛንስ ቢድዓ ነው እያልክ እንትን ማለት ያዝኩ። አሁን ያልተንተውን እና የልንተውና ከአራቱ ኸሊፋዎች ውጭ ያለው የሰሃቦች ንግግር ሁሉ ቢድዓ ነው ያለህ ማን ነው? የአቡ ሁረይራን ቢድዓ ነው? የእብን አባስን ቢድዓ ነው? የእብን ዑመርን ቢድዓ ማን እንደዚህ ብሎ አስተማረ? እሺ ነው ዑመር ኮምቦልቻ ምናምን የሚናገሩ ቢድዓ ነው እነሱ የሚከተሉት የማን ነው? የሰሃቦችን አይደለም? አንተ የምትላቸው ሰዎች አይደለም? እሺ አይደለም። እኔማ የሰሃቦችን እየነገርኩህ ነው። አላህ ከአርሽ በላይ ነው ብለው ቃል በቃል ሰሃቦች ተናግረዋል። የሰሃባ ተማሪዎች ተናግረዋል። እነሱ እነ ዑመር ኮምቦልቻ የማንን ነው የሚከተሉት? የማንን ነው የሚከተሉት? ዝም ብለው ብድግ አድርገው ነው የሚያወሩት? አዎ አይ ከሰሃቦች ከታቢዒዎች ትርጉም ውጭ የሆነ ትርጉም ነው እየተከተለ ያሉት እነሱ በማስረጃ አሳይ ከቡኻሪ አምጥቼ ላሳይህ። ማሳየት አይጠበቅብም። ያው ዝተነገርከኝ ያው ታሳይኝ ባታሳይኝ ምን ስለማላምን ማሳየት አይጠበቅብም። ችግር የለውም። ሄድና ጫት አንቀ እንዲህ ናቸው አባሾች አይቻሉ እንድታውቁት ናቸው። ዝም ያልኩት እንዲህ ናቸው። ወላሂ ላዚም የሰሃቦችን ትምህርት አይቀበሉ፣ የታቢዒዎችን ትምህርት አይቀበሉ። ቡኻሪ ይላሉ። ቡኻሪ ያስቀምጠውን ትርጉም አይቀበሉ። ነቢዩ ሰለላሁ ዐለይሂ ወሰለም አስሓቢ ከነጁም ቢአይህም እህተደይቱም አሉ። ወኢን ካነ ፊህ መቃል ሊበዕድ አህል ልዕልም ፊ ሃዛ ልሐዲስ የኔ ሰሃቦች ሁላቸውም እንደ ከዋክብቶች ናቸው፣ በየትኛቸውም ብትከተሏቸው እውነቱን መንገድ ትመራላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ወሰተፍተሪቁ ኡመቲ ዐላ 73 ፊርቃ ኩሉሃ ፊ ናር ኢላ ዋሒዳ አሉ። ቂለ መን ሂየ ያ ረሱለላህ ቃል መን ካነ ዐላ ሚስሊ ማ አነ ዐለይሂ ልየውም አስሓቢ አሉ። የኔ ትውልድ ለ73 ይከፋፈላሉ፣ ሁሉም የሳት ናቸው፣ አንዷ ስትቀራሉ። ማነቻችን አንዷ የምትድነው ሲባሉ ጊዜ እኔና እናንተ የኔ ጓደኞች ያላችሁበት መንገድ ብለው ተናገሩ። አብደላህ ብኑ አባስ ከእነዚያ መካከል ነው። እርሱ ያስተማራቸው ተማሪዎች ምን አሉ? አራሕማኑ ዐለል ዐርሽ እስተዋ የሚለውን ቡኻሪ ራሱ አምኖበት አስቀመጠው። አዕላ ወርተፈዐ ከአርሽ በላይ ሆነ፣ ከአርሽ በላይ ከፍ አለ ብሎ አስቀምጠዋል። ይወስያል አይደለ? የሰሓቦችንና የታቢዒዎችን ግንዛቤ እንድትከተሉ ነቢ ሰለላሁ ዐለይሂ ወሰለም አደራ ብለው ነው የሄዱት። ሐዲስ ላይ ምን አሉ? ኸይሩ ናስ ቀርኒ ሱመ ለዚነ የሉነሁም ሱመ ለዚነ የሉነሁም አሉ። ከሰው ሁሉ መልካም ሰው ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው ሰሃቦች አሉ። ከዛ የሚቀጥሏቸው ከዛ የሚቀጥሏቸው በሶስቱ ክፍለ ዘመናት ላይ ያሉትን ቦታቸዋል። በ300 ዘመን ላይ ያሉትን አደራ እነዚህን ግንዛቤ ተከተሉ እያሉ ሂደዋል ነቢ ሰለላሁ ዐለይሂ ወሰለም። እነዛ እንዴት ነው የተገነዘቡ ከተባለ እርሱ አምላክ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነኝ እንዳለው ከአርሽ በላይ ነው ብላ ያምናሉ። ይህን ይመስላል። አላህ ነው ስራ እንዲህ ዝም ብሎ በባዶ አይንዷችሁ፣ በባዶ አይምራችሁ። ማንኛውንም የእምነት ባለቤት ነው የምናገረው። በማስረጃ የያዙ ነገራቶችን አላህ በቁርአን ላይ ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ይላል። ማስረጃ የሚሆን እሺ አዛን ብሎ እንደዚህ ዛራ መታለች ትቀጥላቸዋለች። ሰላም አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ አንተ ብቻ እችን ጨረስልኝ። እሺ ጥያቄ እኛ ሰፈር ማለት ነው ስልጦች መንደር አካባቢ ቀንድ አለው ዱላ ተሸክሞ የሚዞር ሰው ማለት ነው። ያኔ አንድ ቀን አይሰግድም። እሱ አውሊያ አለበት ይባላል። ያኔ አውሊያ ምን ሸይጣን ነው ወይስ ምንድን ነው? ቆይ እሺ شيخ الإسلام ابن تيمية رحمه الله تعالى ألف كتابا في هذا الباب. بس يقول لا ابن تيمية عند كتابا هو لا زكاشتوا الفرق بين أولياء الرحمن وأولياء الشيطان. بالله وليوشنا بسيطان وليوش مكاكل يعني ولي النتبه. عند سوى الله سبحانه وتعالى آمنوا የአምላክን ህግና ስርዓት የሚጠብቅ የከለከለውን ነገር በተቻለው አቅም የሚርቅ ከሆነ እርሱ የአላህ ስብሓነ ወተዓላ ወልይ ነው። ወልይ ማለት ወዳጅ ማለት ነው። المحب الناصر لله سبحانه وتعالى والمقصود بالناصر بالله أي الناصر لدينه لقوله سبحانه وتعالى ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون. الله وليج ማለት እንደሆነ ሲናገር በሱራ ዩኑስ ላይ ምን አለ? አዋጅ አለ የአላህ ወልዮች የአላህ ወዳጆች በእነርሱ ላይ ፍርሃትና ሀዘን የለባቸውም ማለት ማናቸው ታዲያ? الذين آمنوا وكانوا يتقون አለ እነዚያ ያመኑና እኔን የሚፈሩ ናቸው አለ። قال شيخ الإسلام ابن تيمية رحمه الله تعالى معلقا على هذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى. ማንኛውም ሙስሊም ሰው ከእርሱ ዘንድ ባለው
ኢማንና ከእርሱ ዘንድ ባለው እምነትና ተቅዋ ልክ የአላህ ወልይ ይባላል። አያችሁ። ስለዚህ አንድን አካል ነጥሎ ይህ አካል ወልይ ነው፣ ሶላት አይሰግድም፣ የሩቅን ያውቃል፣ ድብቅ ነገራቶችን ያውቃል ምናምን ተብሎ የሚታሰቡና እነዚህ የሰይጣን ወልዮች ናቸው። አላህ ስብሐነሁ ወተዓላ ያዘዘውን ዋጅብ ያደረገበትን ሳይሰራ እኔ ወልይ ነኝ ብሎ የሚናገር ሰው ይሄ ሰይጣን ነው። ስለዚህ አሁን በገለጽከው መሰረት ሶላት የማይሰግድ አካል ከሆነ የሰውዬ ሰይጣን እየተጫወተበት ያለ ሰው እንጂ አላህ ስብሐነሁ ወተዓላ ወልይ ሊባል አይችልም። ይሄ ነው። እሺ በአንዳንድ አጋጣሚዎች ለመናገር እንደሞከርኩት የሚጠቀሱ መረጃዎች አንዳንድ ዑለማዎች እንደሚሉት 1000 ወይ 2000 ሊደርሱ ይችላሉ። በዝርዝር ሲታይ ማለት መቁጠር ይከብዳል፣ አላህ ከፍጥረት ዓለሙ በላይ ስለመሆኑ። ነገር ግን እነዚህን መጥቀስ ስለሚከብድ አንዳንድ ዑለማዎች በአይነት መደቧቸው። መረጃዎቹ በዝተው ማለት ነው። ገብቷቸዋል አይደል? በአይነት መደቧቸው። ለምሳሌ አርረሕማን ዐርሽ እስተዋ አንድ ቦታ ላይ፣ 6 ቦታ ላይ ደግሞ ሱመ እስተዋ ዐለል ዐርሽ የሚለውን አንድ የመረጃ አይነት አደረጉት። እዚህ ላይ የሚጠቀሱ ዥንብሮች እንዳሉ አውቃለሁ። አብሽሮ መልሶቹ ደግሞ ቅድም እንዳልኳቸው ይሄ አንድ ነው። ፊሰማ የሚለው አገላለጽ አሚንቱ መን ፊሰማ እንደሚለው ፊ ሰሒህ ሙስሊም ሐዲስ ሙዓዊያ ብን ሐኪም ሱለሚ አይነ አላህ ስትባል ፊሰማ እንዳለችው እንደዚህ አይነት አገላለጾች ደግሞ ይርሐሙ መን ፊል አርድ ይርሐምኩም መን ፊሰማ አላ ተእመኑኒ ወአና አሚኑ መን ፊሰማ ከማ ፊ ሰሒህ ሐዲስ አቢ ሙሳ። እነዚህ ደግሞ አንድ መረጃ ናቸው። አንድ ላይ እናርጋቸው አይደል? ሁለት አይነት መረጃዎች። አንዳንድ ነገሮች ወደ አላህ እንደሚወጡ ከተነገረ ወደ አላህ ወጣ ከተባለ አላህ ከላይ ነው ማለት አይደለም። ኢለይሂ የስዐዱል ከሊሙ ጠይብ ተዕሩጁል መላኢከቱ ወሩሑ ኢለይሂ አይደለም። አንዳንድ ነገሮችን አላህ ወደ ላይ ወደ እሱ እንደሚያነሳቸው በረፈዐሁ ላሁ ኢለይሂ ከእሱ ዘንድ ደግሞ ወደታች እንደሚወርድ ተንዚሉል ኪታቢ ሚነላህ ተግባባን። ከአርሽ በላይ እሱ ዘንድ እንደሆነ መጠቆሙ ፊ ሰሒሕ ሚን ሐዲስ አቢ ሁረይራ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ? ለማ ቀደ ላሁ ልኸልቀ ከተበ ፊ ኪታቢሂ ፈሁወ ዒንደሁ ፈውቀል ዐርሺ ኢነ ረሕመቲ ሰበቀት ገደቢ። ፈሁወ ዒንደሁ ፈውቀል ዐርሺ አይደለም። ይሄ ዒንድያ ሌላም ቦታ ላይ ለምሳሌ ሱረቱል አዕራፍ መጨረሻ አንቀጽ ምንድን ነው የሚለው? ኢነ ለዚነ ዒንደ ረቢከ ማን ናቸው? መላኢካዎች ናቸው። መላኢካዎች የት ናቸው ያሉት? ወደ አላህ የቀረቡ ወደ ሰማይ ላይ ናቸው አይደል የሚሉት? ኢነ ለዚነ ዒንደ ረቢከ ላ የስተክቢሩነ ዐን ዒባደቲሂ ወዩሰቢሑነሁ ወለሁ የስጁዱን። ይሄ አንድ አይነት መረጃ ነው። ተግባባን። እንደዚሁም ከአይነቶቹ ማለት ነው። አላህ ስብሓነሁ ወተዓላ በቁርአን ውስጥ የፊርዓውን ታሪክ ጠቅሶልናል። ማን የፊርዓውን ተከታይና ማን የሙሳ ተከታይ መሆኑን እናንተ እንግዲህ ፍረዱ። ፊርዓውን ምን አለ? ያ ሃማኑ ብኒ ሊ ሰርሐን ለዐሊ አብሉጉል አስባብ ሰማዋት ፈአጠሊዐ ኢላ ኢላሂ ሙሳ ወኢኒ ለአظንሁ ካዚባ። ተመልከት፣ ሃማን ገንባን ትልቅ ሰገነት አድርግልኝና እኔ የሙሳን ጌታ ብቅ ብዬ ማየት እፈልጋለሁ እስቲ ያለ። ለምን? እነሱማ ውሸታም ነው። ማን ነው ውሸታም ያለው? ሙሳን ማለት ነው። ሙሳ ውሸታም ስለሆነ እኔ ያረጋግጣለሁ ውሸታምነቱን ላይ ወጥቼ ማለት ነው። ውሸታም ያላቸው ምን ስላሉት ነው? ጌታ የት ነው ስላሉት ነው። ሰማይ ነው። እሱስ ምን አለ? ወኢኒ ለአظንሁ ከዘብ አይደለም፣ ውሸት ነው ብሎ አስተባበል አይደለም። ስለዚህ አላህ ከፍጡራን ሁሉ በላይ ከአርሽ በላይ መሆኑን ያስተባበለ የፊርዓኑን መንገድ ተከትሏል። አላህ ደግሞ ከአርሽ በላይ ያለ ደግሞ የሙሳን መንገድ ተከትሏል። ፈአዩል ፈሪቀይን ሐቁ ቢልአምኒ ኢን ኩንቱም ተዕለሙን። ሌላ መረጃ ረሱል ሰለላሁ ዐለይሂ ወሰለም ሌሊተል ኢስራ ወልሚዕራጅ ወደ ላይ ነው አይደለም የወጡት ዐለይሂ ሰላቱ ወሰላም ወደ ላይ ወጡ። ይሄ ተአምር ነው አይደለም። 7 ሰማያትን አለፉ፣ ከአላህ ጋር ተነጋገሩ ያለምንም ዋስጣ። ሶላት ግዴታ ሆነ፣ ተመለሱ። ሙሳ ያንተ ህዝቦች ይህን አይችሉም፣ እኔ ብዙ ሞክሬያቸዋለሁ፣ ስለዚህ ተመለሱና አስቀንሳላችሁ። 50 የነበረውን 5 እስኪያደርጉ እስኪያስቀንሱ ድረስ ተመላለሱ። ወደ ላይ ወደ ታች። አላህ የት ነው ማለት ነው? ከአርሹ በላይ ላይ ነው ማለት ነው። ተግባባ። ረሱል ላ ሰለም ሐዲተል ወዳዕ ላይ አላሁመ ሽሀድ ዩነኪቱሃ ዐለይሂም ላቸውን እጃቸውን ላይ እየጠቆሙ ማለት ነው። ይህን አድርገው አይደል? በቁርአን በሐዲት ላይ ሰቢሕ እስመ ረቢከል አዕላ ሲል ወሁወል ዐሊዩል ዐዚም። ዐሊይ የሚለው በየትኛው መልኩ አላህ የበላይ መሆን ጠቁም። እነዚህን የመሳሰሉ መረጃዎች በአይነት እንኳን ብዙ ናቸው፣ እንኳን በዝርዝር ሊጠቀሱ ቀርቶ ማለት ነው። ከቁርአንና ከሐዲስ አንወጣ ማለት ከቁርአንና ከሐዲስ ወጥተን ራሱ ብዙ እናገኛለን። ተፈጥሯዊ የሆነ ስሜት ራሱ አንድ መረጃ ነው። ፍጥረት አላህ ለቲ ፈጠረ ናስ ዐለይሃ ላ ተብዲለ ሊኸልቂላህ። አንድ ሰው ዱዓ ሲያደርግ ልቡ ወዴት ነው ቀና የሚል? አቡል መዓሊ አልጁወይኒ አንድ ጊዜ ቆሞ ምን ነበር? ካነ አላህ ወላ መካን ወሁወል አነ ዐላ ማ ካን። ልክ እዚህ ጥያቄ ላይ እንዳለው ማለት ነው። አርሽ ከመፈጠሩ በፊት የለ እቺ ትልቅ ማምታቻ ወይም ትልቅ በቃ ነገሩን የሚገነድስ መልስ ይመስላቸዋል። ይመጣበታል። መልሱን ነግራቸዋለሁ ማለት ነው፣ ቀላል ስለሆነ። እንደዚህ ያለ እያወራ አንድ الحافظ أبو جعفر الهمداني قالوا دعنا من ذكر العرش لأنه يعني إنما ورد ذكرها
السمع من طريق السمع. ግን من قالوا ما قال عارف قط يا الله إلا وجد ضرورة تطلب العلو نحو السمع أو تطلب العلو. አንድ ሰው የአላህ ካለ ሁሉ ጊዜ ልብ ወደ ላይ ቀና ይላል። ይሄን አይነት ስሜት ይሰማዋል። እንደዚህ አይነት ተፈጥሯዊ ስሜት ልባችን ውስጥ ተቀርጿል። ምን እናድርገው? እሺ ምን መልሰጥ አቃተው። ጭንቅላቱን እየደበደበ ወረደ። ሐየረኒ الهمداني ሐየረኒ الهمداني ግራ አጋባኝ ብሎ ወረደ። ምንም መልስ መስጠት አይችልም። የት ነበር ሰዎች ዱዓ ሲያደርጉ እኔ ይገርመኛል። ያኒ አጀበን لأمر الإنسان لا يدري من يعبده የምትገዛው ኢላህ የምታመልከው ኢላህ የት እንዳለ አታውቅም። ይህ በጣም ትልቅ አስቀኝና አስቸጋሪ ነው። አንተ ሌትና ቀን በቀን 5 ጊዜ የምትሰግድለት ሐጅ የምታረገው ለሱ ብለህ ዘካት የምትሰጠው ለሱ ብሎ የምትጾመው ለሱ ብለህ በቃ ሌትና ቀን ዒባዳ የምታረገው የት እንዳለ አታውቅም። እሺ የት እንዳለ ልንገራችሁ ወንድሞች። አላህ የት አለ የሚለው የእስላሞች ህዝብ በሶስት ነው የተከፈሉ። ሶስት ቡድን ናቸው። አንደኛው ቡድን አላሁ ፊ ኩል መካን ይላሉ። አላህ በሁሉ ቦታ ነው ያለው አሉ። ሁለተኛው ቡድን አላሁ መውጁዱን ቢላ መካን፣ አላህ ቦታ የለውም፣ ምንም አይነት ለሱ የሚሆን ቦታ ስለሌለ ቦታ የለውም አሉ። ሶስተኛው አላህ በሰማይ ነው ያለው አሉ። ልድገማቸው። አንደኛው ቡድን ምን አሉ? አላህ መውጁድ ፊ ኩል መካን፣ በሁሉ ቦታ አላህ አለ ይላሉ። ሁለተኛ ደግሞ አላህ መካን የለውም፣ ቦታ የለውም። ሶስተኛ ደግሞ አላህ በሰማይ ነው ያለው ያሉ። እሺ ከነዚህ ሶስት ትክክለኛው ምንድነው? ከኔ አይደለም የምትሰሙት፣ ከቁርአንና ከሱናና ከዑለማዎቹ ስሙት። እሺ ኦኬ። لو قلنا الله في كل مكان الله بهل بوتا አለ ብለን ከወሰንን يعني في الحمام الله በሰገራ ቤት አለ። أعوذ بالله من الشيطان الرجيم سبحانك ربي سبحانك እንዴት በኩሉ መካን እኮ ነው ያልከው። ሐማሙ ወይም ደግሞ ሰገራ ቤቱ ቦታ አይደለም። አንተ አላህ በሁሉ ቦታ አለ ነው ያልከው። ስለዚህ በሽንት ቤት አለ ማለት ነው። አንድ ጉንዳን ወይም ስልሳር አምጣና በሆዱ አለ ማለት ነው። እሱ መካን ነው። እሺ ይህ ቆሻሻ የሚጣልበት ቦታ አለ አይደለም? አላህ እዛ አለ ማለት ነው። እሱ ቦታ ነው። ናም ሱብሃንአላህ አማ የሲፉን። ይህን የሚሉ ሰዎች እውነት ነው ጭንቅላታቸው ምን እንደሆነ አላውቅም። አላህ በሁሉ መካን አለ፣ በራሴ አለ፣ በዚህ ጣውላ አለ፣ አው በዚህ ሩም አለ። እንዴት እንደዚህ ትላለህ? ይህ ለአላህ የማይበቃ ወስፍ ነው። ይህ ነገር ይህ እንዲያውም በመላስ ሳይሆን በጭንቅላት ማሰብ የለብህም። አላህ Subhanahu Ta'ala በሁሉ መካን ካልክ በሙሉ ይችና ዱንያና ሰማይ ሁሉ መካን ነው የሚባለው። ስለዚህ አላህ Subhanahu Ta'ala በማይቀመጠው ነገር አስቀመጥከው። ተውባ ማለት አለብን ለዚህ። እሺ ሁለተኛው ነገር لو قلنا الله سبحانه وتعالى بلا مكان ሁለተኛ ቡድን ይላሉ አላህ ቦታ የለውም፣ ምንም ነገር ቦታ የለውም አላህ Subhanahu Ta'ala። ይህ ደግሞ እስኪ ብሬክ ዳውን እናድርገው እስቲ። ምንድነው? ለምሳሌ በዚህ ዓለም በሰማይ በመሬት ያሉ አቅጣጫዎች 6 ናቸው፣ 7ኛ የላቸው። ቀኝ፣ ግራ፣ ፊት፣ ኋላ፣ ላይ፣ ታች። 7ኛ አለ ሌላ የለም። ፈለገውን ፍላስፋ ቢሰበሰቡን የዓለም አቅጣጫ 6 ናቸው። በቀኝ የለም አላችሁ፣ ምክንያቱም ቦታ የለውም አይደለም ያላችሁት። በቀኝ የለም አላህ Subhanahu Ta'ala፣ በግራስ የለም፣ በፊትም የለም፣ በስተጀርባም የለም፣ በፎቅ የለም፣ በታች የለም። ኢዘን የለም አላህ Subhanahu Ta'ala ኢኳልስቱ የለም። ይህ ደግሞ የባሰ ነው። አላህ አለ ግን እናንተ የለም ትላላችሁ። በሰማይ ብትወጣ በመሬት ብትወጣ በምን ብትወጣ አቅጣጫው 6 ናቸው። ስለዚህ በእነዚህ 6 የለም ማለት የለም ከነጭራሱ ማለት ነው። هكذا قال العلماء سبحان ربي العظيم الله የለም ሳይታወቀ አላህ የለም ትላለህ። طيب ምንድነው መልሱ? በቁርአን የተረጋገጠበት በሱና የተረጋገጠበት جميع العلماء ያሉት ነገር እንዲያውም ስሜትህ የሚለው ነገር አላሁ ፊ السماء አላህ በሰማይ ነው ያለው። የት?
አላህ ስብሐነ ወተዓላ አለል ዐርሽ እስተዋ በዐርሹ በዙፋኑ ነው ያለው። እንዴት ያደርጋል? ይህ ነው እንግዲህ የምንመጣው አሁን። አልሙሂም አላህ ፊ ሰማ የቁሉ ስብሐነ ወተዓላ ከቁርአን ላምጣላችሁ። አአሚንቱም መን ፊ ሰማ መን ፊ ሰማ ወንድሞች፣ አላህ ስለ ራሱ እኮ ነው የሚናገረው። በሰማይ ያለው ጌታ አንድ ነገር እንዳያደርግባችሁ ዋስትና አላችሁ? ሊጨርሳችሁ እኮ ይችላል፣ ሊቀጣችሁ እኮ ይችላል። አአሚንቱም መን ፊ ሰማ አን የኽሲፈ ቢኩም ልአርض ፈኢዛ ህየ ተሙር። መሬቱን ገልብጦ እኮ እዛ ሊደመድማችሁ ይችላል እኮ። ለምን አላህን አትፈሩም? በሰማይ ያለው አላህ ለምን አትፈሩም? አም አሚንቱም መን ፊ ሰማ አን ዩርሲለ ዐለይኩም ሓሲበን ፈሰተዕለሙነ ከይፈ ነዚር። የአላህን ቁጣ ፍሩ፣ በሰማይ ያለው አላህ እሱን ፍሩ ይላል። ይህ አንደኛው ማስረጃ ነው። ሁለተኛ የቁሉ ስብሓነ ወተዓላ ኢለይህ የስዓዱ ልከሊሙ ጠይብ። ጥሩ ስራ ያደረጋችሁት በሙሉ ወደ እሱ ይሄዳል፣ ወደ ሰማይ ወደ አላህ ነው የሚያደርገው። እንደዚህ ወደ ሰማይ ይሄዳል። የስዓዱ ልከሊሙ ወልዓመሉ ሳሊሕ የርፈዑሁ። አላህ ስብሓነ ወተዓላ ስራቸውን በሙሉ ወደ ሰማይ ወደ እሱ ይወስደዋል። የቁል ስብሓነ ወተዓላ ሀከዛ። ኢዘን አላህ ስብሓነ ወተዓላ በላይ ነው ያለው። አው እኔ በላይ ነው ያለሁ፣ የእናንተ ስራ ወደ እኔ ይመጣል ይላል። በሚለው ቃል ተጠቅሞ የሰፈረው እውነታ ወሁወ ልቃሂሩ ፈውቀ ዒባድ። ይህ ሁለት ቦታ ላይ ያለ ነገር ግን አንዳንድ ሰዎች ልክ በቅድሙ ማብራሪያ ላይ እንዳየ ነው ይህ ፈውቅያ ወይም የበላይነት ከደረጃው ከልቅናው ከባህሪያቱ መጥቀት ጋር ብቻ የተጎናኘ እንጂ የእሱን ዛት የበላይነት የሚጠቁም አይደለም ይላሉ። ይህ በመሰረቱ በአንዳንድ አገላለጾች ላይ ፈውቅ የሚለው ቃል የደረጃን የበላይነት ሊጠቁም የሚችልበት አግባብ ቢኖርም ይህ ብቻ ነው የሚፈለግበት ለማለት ግልጽ መረጃ ያስፈልገናል። ይህን በልጥ የሚያረጋግጥልን አላህ ስብሓነሁ ወተዓላ ፊ ሱረት ነሕል ባለ አንቀጽ ላይ የኻፉነ ረበሁም ሚን ፈውቅህም ማለቱ። እዚህ ቦታ ላይ ፈውቅ ከሚለው ቃል በፊት ሚን የምትለዋ አዳት ተጨምራለች። ይህ በአረብኛ አገላለጽ በምንም አይነት መልኩ ዘይቤያዊ ትርጉምን የማይቀበል ገለጻ ነው። በፍጹም ደረጃንና የባህሪን መጥቀት ብቻ የተመለከተ ሊሆን አይችልም። ሚን ፈውቅ ከተባለ የግድ የበላይ መሆኑን ነው የሚጠቁመው። ይህን ለማብራሪያ የተለየ በቅድሙ አገላለጽ አዘሀቡ ፈውቀ ልፊዳ፣ ወርቅ ከብር ማዕድን የሆነው ብር በላይ ነው ሲባል በዋጋ በጥራትና በጥንካሬ ሊሆን ይችላል። የተቀመጠውም ከበላዩ መሆኑን ለመጠቆም ሊሆን ይችላል። ነገር ግን አዘሀቡ ሚን ፈውቅ ልፊዳ ብዬ ምን የምትለዋን ማረጋገጫ ከጨመርኩኝ የግድ ወርቁ ከብሩ በላይ የተቀመጠ መሆኑን ወይም በሱ ላይ ባይደረብ እንኳን ከቦታ አንጻር የበላይ መሆኑን የሚጠቁም ቃል ነው። ከዚህ ውጭ ሌላ ትርጓሜ በፍጹም ሊኖረው አይችልም። ይህ ቋንቋ መልእክቱ ነው። እነሱ አላህ ስብሓነሁ ወተዓላ ፈውቅ የሚለው ወይም ደግሞ የበላይ መሆኑን ያረጋገጠበት ገለጻ ደረጃን ብቻ የተመለከተ ነው ካሉ እንዲያው አላህ ስብሓነሁ ወተዓላ እኔ ከባሮቼ የበለጥኩ ነኝ ብሎ እያስተማረን ነው ብሎ ይታሰባል? ይህ ሊሆን የማይችል ነገር ነው። አላህ ስብሓነሁ ወተዓላ ከባሮቹ በላይ ነው፣ ከባሮቹ ይበልጣል መባል አያስፈልገውም። ምክንያቱም በፍጹም ምንም አይነት ንጽጽር በዚህ ርዕስ ላይ ሊገባ አይገባም። እንኳን በፈጣሪና በፍጡር መካከል ያለው ልዩነት ይቅርና በፍጡራን መካከል እንኳን አንዱ የላቀ ደረጃ ላይ ካለ ሌላው ደግሞ በጣም ያነሰ ደረጃ ላይ የሚገኝ ከሆነ ይሄኛውን ከዚያ ጋር ማነጻጸር ተገቢ አይሆንም። በዚህም መሰረት ሰዎች ይህንን አገላለጽ ይህን መሰል አገላለጽ እንደ ንቀት ሊቆጡት ይችላሉ። መታማ አቁል መውላየ አፍضሉ ሚንሁም አኩል ለዚ ፈضልቱሁ ሙተነቅሳ አለም ተረ አነ ሰይፈ የንቁሱ ቀድሩሁ ኢዛ ቂለ ኢነ ሰይፈ አምዳ ሚን አልዓሳ። ምን ይላል ይህ ገጣሚ? ይህንን አለቃዬን ከእነሱ አለቃ ያስበለጥኩኝ ከሆነ ይህንን አለቃ ራሱ ደረጃ ዝቅ እያደረግኩኝ ነው፣ ክብሩንም እያጎደፍኩ ነው ይላል። ምክንያቱም በፍጹም መነጻጸር የለም በመካከላቸው። አለም ተረ አነ ሰይፈ የንቁሱ ቀድሩሁ ኢዛ ቂለ ኢነ ሰይፈ አምዳ ሚን አልዓሳ። ሰይፍ ከስልነቱ የተነሳ ከዱላ የበለጠ ይቆርጣል ከተባለ ይህ የሰይፉን ዱልዱምነት የሚያመለክት መሆኑን አትመለከትም? የሰይፉን ደረጃ ይቀንሳል ወይስ ከፍ ያደርገዋል? ይህ ቆራጭ የተሳለ ከመሆኑ የተነሳ ከዱላው ይሻላል ቢባል በዱላና በሰይፍ መካከል መነጻጸር መኖሩ ብቻ። ወሁ አርሐሙ ራሒሚን፣ ከአዛኞች ሁሉ በላጭ አዛኝ የሆኑ ማን? እሱ ነው። አይ ያዝናል ካልን ሰውም ስለሚያዝ ከእዝነት ቀጥሎ ደግሞ ለቅሶ ይመጣል ምናምን እያልክ ትፈላሰፋለህ እንዴ? ተፈላሰፉና
የሆነ ቦታ ደረሱ። ስለዚህ ምን አሉ? ለራሱ ያጸደቃቸውን ከፍጡራን ጋር እንዳይመሳሰልብን እያሉ ለራሱ ያጸደቀውን ውድቅ ያደረጉ ያዙ። እኛስ ለይሰ ከሚትሊሂ ሸይኡን ወሁወ ሰሚዑል በሲር ዓሊም ሐሊም ዓዚዝ ሐይ ቀዩም ራዚቅ ብለን ለሱ ያጸደቀውን እናጸድቃለን። ለይሰ ከሚትሊሂ ሸይኡን ለሱ ለአላህ እኮ አምሳያም ቢጤም አንድም የለውም አንድም። ወሁወ ነገር ግን እሱ አላህ አሰሚዕ ሰሚ ነው፣ አልበሲር ተመልካች ነው። ራሱ አላህ ለሱ የጸደቀለትን ሰሚና ተመልካችነት ምን ሲል አጸደቀ? ወካነ ልኢንሳኑ ሰሚዐን በሲራ የሰውም ልጅ እኮ ሰሚና ተመልካች ነው አለ። የኔ እይታ እዛ ዛፍ ጋር ምን እንዳለ ያሳየኛል። የአላህ እይታስ ዓለም ላይ ያለውን በጠቅላላ አንዲት ዛፍ ቅጠል አትወድቅም እሱ አውቋት ቢሆን እንጂ። የእሱ መስማት ምን አይነት ነው? የእኔ መስማት ምን አይነት ነው? የፍጡራን መስማት ከፈጣሪ ጋር ይለያያል። ነገር ግን ለራሱ መስማትና ማየትን አጸደቀ። ለእኛ ያጸደቀልን ማን ነው? ጌታችን አላህ ነው። ይሰማል ያያል ማለት ግን እንደኛ በዚህ መልክ ነው የሚሰማው፣ ሲወርድ እንደዚህ ነው የሚወርደው ብለን አንድ ቀን በጭንቅላታችን ውል ብሎብን ያውቃል? አያውቅም። እነሱ ግን ውል ስላለባቸው ራሱ ደግሞ ይናገራል። ወደ ምን ገቡ? ወደ ታዊል ገቡ፣ ትርጉም ወደ መቀየር። ለምሳሌ አላሁ ስብሓነሁ ወተዓላ ያ ኢብሊስ አለው ማንን? ሸይጧን ማ መናዐክ ምን ከለከለ? አንተስጁደ ከመስገድ ሊማ ኸለቅቱ ከፈጠርኩት ቢየደይ በሁለት እጆቼ ከፈጠርኩት አደም ለሱ ከመስገድ ምን ከለከለ አለ። ከዚህ ምን እናጸድቃለን? ለአላህ ሁለት እጆች እንዳሉት የነቢዩ ሐዲት መጣ። ምን ሊል? ኪልተ የደይሂ አልየማን ሁለቱም የአላህ እጆች እኮ ቀኝ እጆች ናቸው። ስለዚህ እንደኛ ቀኝ ግራ ሚል ነገር እኛ ውስጥ አይፈስብንም። ለራሱ ያጸደቀው አለ። አላህ አደምም በሁለት እጆቹ ነው የፈጠረው እንላለን። እነሱስ ምን ሲሉ ተረጎሙት? እጅ ካልን ከፍጡራን ጋር ይመሳሰልብናል፣ ስለዚህ ኃይልም በለው አሉ። እሺ ችግር የለም እንበልላችሁ። አላህ ቢሊሳኒን አረብይን ሙቢን ግልጽ በሆነ አረብኛ ነው አይደል ያወረደው። ከሶሃባዎች አንድም ኃይል ብሎ የመጣበት የለም። እጅ የሚለውን ደግሞ ይመሳሰልብኛል ያለም የለም። ለምን? ፈጣሪና ፍጡር ስለሚለያዩ። ወደ ቁም ነገራቸው ስንመጣ ሁለት ኃይሎች ይባላል እንዴ? በሁለት ኃይሎቼ የፈጠርኩት ይባላል። ቢየደይ ማለት በሁለት ነው፣ በሁለት እጆቼ። በሁለት እጆቼ ያለበትን በኃይል ብለህ ከፈሰርከው ምን ይሆናል? በሁለት ኃይሎቼ የፈጠርኩት እንዲህ የሚባል አባባል አለ በአረብኛ በኦሮምኛ። ያጀማ ከኛ አካምሬ መልሱልኛ። ሁለት የሚባል አለ፣ ሁለት ኃይል አለ። በአማርኛም በስልጥኛም በፈለጉት ያምጡት። ሁለት ኃይል የሚባል የለም። ያጸደቀው እናጸድቃለን። ሁኔታውን ግን የሚያውቀው እሱ ብቻ ነው። አላሁ አዕለም እንላለን። ኢማናቸው ትክክል አይደለም፣ ሰላታቸው ትክክል አይደለም። ሰላታችን ትክክል አይደለም። እስከ ዛሬ የሰገድ ነው እንደዚህ ሰውዬ ማለት ነው። ሌላ ማመጣላችሁ ድምፅ ፋይል አለ። እሱ እንዲህ አይነት ንግግር ለመናገር ብቁ እንዳልሆነ ተውት። ስለ ሃይማኖት እኮ ለማውራት መጀመሪያ ሰው መሆን ይጠበቅበታል አይደል? አንድ ሰው መሆን ሲባል ልብ በሉ። ከውጭ የት ናቸው የሚለውን ጥያቄ እንመልሳለን ማለት ነው በአላህ ፍቃድ። ይህም መልስ ለአህባሾች፣ ለአሻኢራዎች፣ ለማትሩዲዮች ያሉበትን